በህልም ዱዓ ሲያደርጉ ማየት ምንን ያመለክታል? በህልማችሁ ዱዓ ስታደርጉ የምታዩ ሰዎች እንኳን ደስ ያላችሁ ልላችሁ ፈልጋለሁ። ከፊታችሁ አሁን የምነግራችሁ መልካም ነገሮች ይጠብቋችኋል። በህልሙ ዱዓ ሲያደርግ የተመለከተው ሰው የሚጓጓለትና ያሰበው ነገር ካለ ያ ነገር ሊሳካለት እንደሆነ ያመለክታል። ወይ ደግሞ ህልሙን የተመለከተው ሰው ተበድሎ ግፍ ተሰጥቶበት ከሆነ በደሉን አላህ ሊክሰው እንደሆነ፣ በበደለው ሰው ላይም የአላህ እርዳታ እና አላህ ድል ሊሰጠው እንደሆነ ያመለክታል። ህልሙን የተመለከተው ሰው ደግሞ ያሳሰበው ያስጨነቀው ጉዳይ ካለ ከዛ ካሳሰበው ነገር ነፃ ሊወጣ እንደሆነ ያመለክታል። በህልም ዱዓ ሲያደርጉ ማየት በጥቅሉ ከመልካም ህልሞች መካከል ነው። በደላችሁ ሊካስ እንደሆነ፣ ከጭንቃችሁ ልትገላገሉ እንደሆነ፣ ያሰባችሁት የተማኘችሁት ነገር ልታገኙ እንደሆነ የሚያመለክት ህልም ነው። ሰሉ ዐለ ነቢይ። በኮሜንት ሰለዋት ማውረዳችሁንና ቪዲዮን ሼርና ኮፒ ሊንክ ማድረጋችሁን እንዳዘነጉት። አሰላሙ አለይኩም ወራህመቱላህ